አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዶቼ እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ እላችኋለሁ። ስራ እንዴት ይዟችኋል? በስደት ያላችሁ እህቶቼ ስደት እንዴት እያደረጋችሁ ነው? ያው የለመደ ሰው እንኳን ይሰራዋል፣ አዳዲስ የመጣ ሰው ይከብደዋል። እና ይዟችሁ እላችኋለሁ። እንግዲህ ዩቱብ ይሄ ሞኒ ሆኖልኛል ከብዙ ድካም በኋላ ማለት ነው። ከስንት ጊዜ በኋላ አመት ከአራት ወር ከ3 ወር አካባቢ ነው። አሁን ሞኒ ከዩቱብ ጀምሬው አሁን ሞኒ ሆኗል። እና ግን ማስታወቂያ ምናምን መታየት አለበት በደንብ። ግን አድካሚ ነው፣ በጣም ያደከመኝ ማለት ነው። ምክንያቱም እኔ ስለማልሰራ ያደከመኝ እኔ ስለማልሰራበት ነው ማለት ስራ ስለሚበዛብኝ፣ ትኩረት ስለማልሰጠው፣ ከጓደኞቼ ጋር በስርዓት ስለማልዞር፣ በደንብ ከሰው ጋራ ስለማልገናኝ፣ ስለማልሰራ አቆይቶኛል ማለት ነው። በደንብ የሚሰራ ሰው በአጭር ጊዜ ሞኒ ማስደረግ ይችላል። 1000 ሰብስክራይብ እና 4000 ዋች አወርስ መሙላት ይችላል በአጭር ጊዜ። እኔ ምንድነው ያጓተተኝ? በመጀመሪያ ደረጃ ሳላቅ ማለት በደንብ መረጃ ሳይኖረኝ ሰው ብቻ ጀመረ ብዬ ሰው ብቻ እየሰራ ነው ብዬ መስራቴ ነው። ከመስራታችን በፊት አንደኛ መረጃ መውሰድ አለብን። ከመክፈታችን በፊት ከሰዎች ጋራ በተለይ ሞኒ ከሆኑ ገንዘብ ክፍያ ከጀመረላቸው ጋር መረጃ መውሰድ አለብን። እንዴት ነው ከጀመርን በኋላ እንዴት እንሰራለን? ምን ያህል ጊዜ ቢቆይ ይበላሻል? ምን ያህል ጊዜ እንዴት መፍጠን አለብን? ከማን መስራት አለብን? የሚለውን ነገር መረጃ ብንወስድ ጥሩ ነው ብዬ ነው የማስበው። ለምን እኔ ረጅም መንገድ አስኪዶኛል። በጣም አመት ማለት ከአመትም አልፎ እንደገና ወራት ጭማሪ ማለት ረጅም ጊዜ ነው እኮ። ብዙ ልጆች ከኔ ጋር የሚሰሩ ልጆች ሞኒ ሆኖ ክፍያ እያገኙ ክፍያቸውን በየወር እየተቀበሉ ያሉበት ነው። እኔ ግን ከጀመርኩት በኋላ አልተወውም። በቃ አንዴ ጀምሬዋለሁ እና አልተወውም ብዬ ቀጥዬበት ነው ማለት ነው። ረጅም ጊዜ ያስኬደኝ በጣም ረጅም ጊዜ። እና ደግሞ ሁለተኛ ደግሞ አለማወቅ ነው። መጀመሪያ ላይ የከፈትኩት ሰሞን ትኩረት ሳደርግ የነበረው ለሰብስክራይቡ ነው። በጣም ትኩረት ሳደርግ የነበረው ሰብስክራይቡ፣ ምክንያቱም ስለ ሰዓቱ ብዛት ምናምን እንትኑ የለኝም፣ እውቀቱ የለኝም። ሰብስክራይብ ይሙላልኝ በገንዘብ አስሞልቻለሁ። ከዛ ደግሞ እንደዚህ እየዞርኩኝ በጣም አንደኛው ችግሬ ምንድነው? በየቀኑ የማገኛቸውን ሰዓቶች በራሱ እሺ ብዬ እቀበላለሁኝ ማለት ነው። ዛሬ ሰዓት አላገኘሁኝም፣ ነገ ምን መጨመር አለብኝ፣ ነገ ምን መስራት አለብኝ የሚለውን ነገር አላሰብኩበትም። 2 ሰዓትም ሰጠኝ ብዬ ነው ዝም የምለው። 3 ሰዓትም ከሰጠኝ 1 ሰዓትም ከሰጠኝ ለምን ይሄ ሰጠኝ? ምን ስላልሰራው ነው? የተሻለ መስራት አለብኝ፣ ጊዜን እንደዚህ መስራት አለብኝ ብዬ አላሰብኩበትም። ምክንያቱም ሰዓቱ ምን ያህል እንደሚያስፈልግ አላውቀውም። እኔ ትኩረት የማደርገው ሰብስክራይቡ ላይ ነው። እንደውም ጨንቆኝ በግማሽ በገንዘብ ሁላ ከፍዬ አስሞልቻለሁ። ሰብስክራይቡን 1000 በብር ነው ያስሞላሁት ማለት ነው። ከዛ በኋላ ግን በጊዜ ሂደት ከልጆች ጋር ስግባባ፣ ከልጆች ጋር ስተዋወቅ፣ አብሬ ስሰራ ገባኝ ማለት ነው። አሰራሩ እየገባኝ ሄደ። በተለይ ልጆች ደግሞ አብራችሁ በግሩፕ የምትሰራቸው ልጆች ደግሞ ሞኒ እየሆኑ ገንዘብ እያገኙ ምናምን እንደዚህ ከእናንተ ተነጥለው ሲሄዱ የኔውስ ለምን እንደዚህ ሆነ? ለምን ገንዘብ አላገኘሁበትም? ለምን ሞኒ አልሆነም? ምናምን ትላላችኋል። እዛኔ ነው መጠየቅ የምትጀምሩት ራሱ። እኔ ከዛ በኋላ ራሴን መጠየቅ ጀመርኩኝ ማለት ነው። እንዲህ የኔውስ ለምን ወደኋላ ቀረ? ለምን ከነሱ እኩል አልሄድኩኝም? ስለዚህ ያልሰራሁት ነገር አለ ማለት ነው። ማሻሻል አለብኝ ማለት ነው። ከተለያየ ሰው መስራት አለብኝ ማለት ነው። ምን መጠቀም አለብኝ? ፕሮፋይል ምን ማስገባት አለብኝ? ምን ያህል ሰዓት መቆየት አለብኝ? እኔ አሁን ማንም ራሱ ሳይመጣልኝ ማለት ነው፣ በጣም ስራ ስለሚበዛብኝ ስልኬን ላይቭ ከፍቼው ረጅም ሰዓት 5 ሰዓት 6 ሰዓት ክፍት አድርጌው ምንም እኮ አይቆጥርም። ምክንያቱም ይሄ ሁሉ ሰዓት ክፍት ከምናደርገው ግን ሰው ጋር እየዞርን አንዳንድ ሰዓትም ቢሆን ግማሽ ሰዓትም ቢሆን ሰዎችን እየዘየርን
1 ሰዓት 2 ሰዓት ቁጭ ብለን ግን ብዙ ሰዎች ወደኛ ቢመጡ የተሻለ ሰዓት ይቆጥርልናል። እኛ ብቻችን ከምንቀመጠው ረጅም ሰዓት ከምንቀመጠው እየዞርን ሰው ወደኛ ቢመጣ የተሻለ። ለምን ሰዎች ሲቀመጡ ላይክ ያደርጉልናል፣ ኮሜንት ይጽፉልናል፣ እንደገና ሰዓትም ያስቆጥሩልናል። እነዛ ሁላ ጥቅሞችን እናገኛለን። ሌላው ደግሞ እኛ የምንሮጠው ሰብስክራይብ አጫጭር ቪዲዮችን የመአት የሰው ቪዲዮ ለማጫወት ሰብስክራይብ ይጨምርልናል ምናምን እያለን ለሱ ነው። እሱም የሚያስፈልገው መጨረሻ ላይ ነው። አሁን እንደገባኝ ከሆነ ሞኒ ከሆነ በኋላ ቪዲዮዎችን እየሰራን አጫጭር ቪዲዮዎችን እየሰራን ከሰዎች ጋር እያጫወትን ምናምን መስራት እንችላለን ማለት ነው። ግን መጀመሪያ ላይ ሰዓታችን ላይ ነው ትኩረት ማድረግ ያለብን። ሰዓታችንን በደንብ ማሰራት ያለብን ከሰዎች ጋር ብዙ ቦታ መዞር 2-3 ስልክ ካለን በተለይ 2 ስልክ ካለን 1 ስልክ ካለን እንጎዳለን። በሱ እንዞራለን፣ እንደገና በሱ ላይቭ እንቀመጣለን። ይሄ ጉዳት ነው የሚሆነው። 2 ስልክ ግን ካለን በጣም ያፋጠንልናል ማለት ነው። በዛ ላይ ደግሞ ጓደኞች ካሉን እንደዚህ ዋይፋይ ያለው ቤተሰብ ካለን ምናምን የምንሰራቸውን ቪዲዮዎች ሼር ማድረግ እነሱ እንዲከፍቱልን እንዲያዩልን ሼር ማድረግ፣ ላይክ እንዲሰጡን ኮሜንት እንዲጽፉልን ሼር ማድረግ አለብን። ሌላው ደግሞ እኛ ትኩረት የምንሰጥ ሌላ ቦታ እንዞራለን። ትኩረት ማድረግ አለብን ከጓደኞቻችን ጋር ከሰዎች ጋር። ለምን ሰዎቹ ጋር ስንሄድ ብዙ ሰዎች ጋር ስንሄድ ከብዙ ሰው እንተዋወቃለን፣ ሰዎችም ወደኛ ይመጣሉ ማለት ነው። በዛም ደግሞ ብዙ ጓደኛ እናፈራለን እና ደግሞ ብዙ መረጃ ራሱ እንሰበስባለን ማለት ነው። ስለዚህ ከብዙ ሰዎች ጋር መነጋገር አለብን። ሌላው ደግሞ ስህተት ነው ብዬ የማስበው በራሴም ላይ ያጋጠመኝ ላይቭ ከሰዎች ጋር ስንዞር ስለ ዩቲዩባችን ብቻ ትኩረት ማድረግ ነው ያለብን ማለት ነው። የሰዎች ሃይማኖት፣ የሰዎች ብሔር፣ የሰዎች ምናምን እኛን አያካትተንም። እኛ ስደት ላይ ነው ያለነው። በቃ እዚህ ጋር የሆነ ነገር ለውጥ ለማግኘት ነው የምንደክመው። የሆነ ነገር ዩቲዩባችን ለማሻሻል ነው የምንጥረው። ሰዓታችን ልንሞላ ምናምን ነው ከብዙ ሰው ጋር ነው ሰርተን የምንገባው ማለት ነው። ስለዚህ እከሌ እንደዚህ ነው እከሌ እንደዚህ ነው ካልን ከማንም ሰው ጋራ ላንሰራ ነው። እኔ ብዙ የገጠመኝ ነገር ስላለ ነው እንደዚህ ነኝ እኔ እንደዚህ ነኝ ስላቸው ትተውኝ የሚሄዱ ልጆች አሉ። እኔ እንደዚህ ነኝ ስላቸው ከኔ መስራት የማይፈልጉ ልጆች ነበሩ። ይሄ ሁሉ ነገር ያኔ ሁሉም ሰው በእርግጥ አንድ አይደለም። እኔ ከዚህ ቦታ ነው የመጣሁት እኔ እንደዚህ ነኝ እኔ እንደዚህ ብሔር ነኝ ምናምን ስትሏቸው ምንም የማይመስለው ሰው አለ። ስራውን ነው እዚህ ጋር የሚያገናኘው ስራው ነው። ስራውን ሰርቶ ያልፋል ከላስ። ግን እንደዚህ የዚህ ቁጭ ብሎ ደግሞ ነገሮችን የሚለቃቅሙ በቃ የማይመለከታቸው ነገሮችን የሚያስተናግዱ ብዙ ሰዎች አሉ። እነሱን ትተን እኛ ከሁሉም ነገር ነፃ የሆኑ ሰዎችን ይዘን ስራችን መስራት ነው ያለብን። ይሄ መሰዳደብ ምናምን አያዋጣንም ማለት ነው። ምንም አያዋጣንም። እዚህ ጋር ጸዳ ብለን የምናስተላልፈውን መልእክት ስለ ስደትም ይሁን ስለምንም ይሁን እኛ ብዙ ነገሮች ከሀገራችን ወጥተን ሰው ሀገር ነው ያለነው። ብዙ በስራችንም ይሁን በተለያየ ነገር ብዙ ነገር ይገጥመናል አይደል? እነዛን ሁሉ ሰዎች ጋር ሄደን ውሸት የሚያወሩ ተፈለጠ ተቆረጠ የሚሉ ሰዎች ጋር ሄደን ሰዓት ከምናስቆጥር የሰዎች ቪዲዮ ለ1 ሰዓት ለ2 ሰዓት ቁጭ ብለን ከምናይ እዚች ጋር የራሳችንን ቢዝነስ ብንሰራ የተሻለ ነገር ነው። የተሻለ ለውጥ እናመጣለን፣ የተሻለ ነገር ላይ እንደርሳለን ብዬ ነው የማስበው። እና ተባብረን በአንድነት ብንሰራ ግሩፕ ፈጥረን በስልኮቻችን ጊዜያችን ሰጥተን ሰዓታችን ሰጥተን ብንሰራ በጣም በአጭር ጊዜ ለውጥ እናመጣለን። እና አሰራራችሁን ፈትሹ ነው የምለው። አዲስ የምትጀምሩ ራሱ ካላችሁ አሰራራችሁን ፈትሹ። ከመጀመራችሁ በፊት ደግሞ ሰውን ጠይቁ። ሌላ ደግሞ አካውንት ለመክፈት ብዙ ብር የሚያስከፍሉ ብዙ ብር የሚጠይቁ ልጆችን አይቻለሁ። የጎግል ኢሜል ለመክፈት 5000 6000 የሚጠይቁ ልጆችን አይቻለሁ። ይሄ አስፈላጊ ነው ብዬ አላስብም። ምክንያቱም ምንድነው ኢሜል የስልካችሁ ኢሜል ራሳችሁ መክፈት ወይም ደግሞ ቤተሰብ ካላችሁ አጠገባችሁ የሚያውቅ ሰው ካለ
ኢሜል ዋና ነገር ኢሜል ፓስወርድን አለመርሳት ነው፣ በወረቀት ጽፎ መያዝ ነው። ከዛ በተረፈ ሰዎች ጋር የሚያስኬድንና ብዙ ብር የሚያስወጣን ነገር አይደለም እና እንዱ ጠንክራችሁ ስሩ ነው የምለው። መረጃን ጠይቁ፣ ከመጀመራችሁ በፊት መረጃ ውሰዱ ነው የምለው እና አይዟችሁ። የሚቸግራችሁ ነገር ካለ ያው ሁላችንም አናቅም፣ ግን የምናውቀውን ነገር ደግሞ የተሻለ እያለ ነው የሚሄደው አይደል? የተሻለ ደግሞ ከእናንተ የተሻለ የምናውቅ ከሆነ እኛ ለእናንተ እየነገረን፣ እናንተ ከኛ የበለጠ ደግሞ የሚያውቅ ሰው ለእኛ እየነገረን፣ በዚህ ሁኔታ ራሳችንን ከፍ ማድረግ እንችላለን ውዶችዬ። እና በመጀመሪያ መረጃ ጠይቁ፣ ከመጀመራችሁ በፊት መረጃ ጠይቁ። በደንብ በአጭር ጊዜ በ5 ወር በ3 ወር በ4 ወር ለውጥ እንድታመጡ መጀመሪያ ጥናት ውሰዱ፣ ቪዲዮዎችን አዳምጡ። ይኸው ወንድሞች እህቶች በጣም ብዙ ቪዲዮዎችን መረጃዎችን ይለቃሉ። በጥሞና አዳምጡ። እነዚህ ምንድን ነው የሚሉት ለጀማሪ ተብሎ የተከፈቱ በጣም ብዙ ቪዲዮዎች አሉ። እነሱን እየከፈታችሁ አዳምጡ። በመጀመሪያ ከመጀመራችሁ በፊት ረጅም መንገድ አትጓዙ ማለትም እኛ ባለማወቃችን በጣም ረጅም መንገድ ተጉዘናል። እናንተ ደግሞ ይህ ሁሉ ነገር መረጃ ከወሰዳችሁ ምንም አያስቸግራችሁ ማለት ነው። በአጭር ጊዜ ዩቱበር መሆን ትችላላችሁ ማለት ነው ወዶችዬ። የዛሬ የምላችሁ ይህን ነው። እንግዲህ በቀጣይ ደግሞ እናንተም ሀሳብ አስተያየት የምትጠይቁ ነገር ካለ ከስራ አስቀምጡልኝ። የምናውቀውን ነገር እየተረዳደን ወደፊት እንሄዳለን ማለት ነው ውዶቼ። እወዳችኋለሁ። ቻው